እኔ የምለው እዚህ ሀገር ምች የለም እንዴ? መጋኛ ምናምን የሚባለው እዚህ ሀገር የለም። እኛ ለብቻ ነው እንዴ መጋኛው የሚበረታው? ለእኛ ሲሆን ነው እንዴ ምቹ? በጣም ወድጄ ነው ያገባው፣ ግን ታስጠላኝ ነበር። እኔ በሰዓቱ እንግዲህ ተጋብተን በሶስተኛ ወራችን እና እሰይ ሰላም ሰደርከኝ፣ ሰላም አውለን መድኃኔዓለም አባቴ ይጣላው ቀዳ አንቺ ላይ እጅ ማንሳት አቅቶኛል፣ አንቺ መደብደብ አቅቶኛል። ብዙ ወንዶች ሚስቶች ሰላም ጤና ይስጥልኝ። እነሆ ፈታ ዘና የሚያረጉና በጣም የሚያዝናኑ የተመራረጡ ቪዲዮዎችን ለናንተም ይዘመተናል። እንደሚታወቀው ቃሉ ዩቲዩብ የተለያዩ ዘርፈ ብዙ መረጃዎች የሚሰማበትና የሚደመጥበትም ቻናልም እንደሆነም ይታወቃል። ለዚህ ለቃሉ ዩቲዩብ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቱን ሚጫኑ እንዲሁም ቤተሰብም አሁን ወደ ቪዲዮዎችም እንዲሁም አለፍን። እኔ የምለው እዚህ ሀገር ምች የለም እንዴ? መጋኛ ምናምን የሚባለው እዚህ ሀገር የለም። እኛ ለብቻ ነው እንዴ መጋኛው የሚበረታው? ለእኛ ሲሆን ነው እንዴ ምቹ መጋኛው የሚበረታብን እንዴ? ሸዋዳ ጋይስ የወለደችዋ ልጅ እናቴ በጠራራ ፀሐይ ከቤት ወደ መጅልስ ከመጅልስ ወደ ቤት ድልቅቅ ቡርቅቅ ብላ ምንም ነገር ሳትሆን፣ እውነቴን እኮ ነው። ልጅቷን በአናቷ በርድ ይገባል። በምን ያራስ እኮ ነች ገና የ3 ቀን ልጅ ቂምቢ ባርጋ ይዛት ወደዛ ወደዚህ እያለች። እኛ ሀገር ብቻ ነው እንዴ ምችና መጋኛው ያለው? ለእኛ ሲሆን ነው እንዴ መጋኛው የሚበረታብን? ምንም ነገር ወፍ የለም ጋይስ። እኔ ግርም ብሎኝ እኮ ነው። የወለደች የዕለት ሁለት ነው ግጣም ማርጋ ሩዝ የበላችሁ፣ ያው ቅመም የበዛበት ሩዝ መችቡስ ነው የበላችሁ ጋይስ። መችቡሷን ግጥም ማርጋ ነው የበላችሁ። ሩቧት ነበር መሰለኝ እኔ እናት አፈል ብሎ። አይ እኔ አሁን ያልገባኝ እኔ አሁን መድኃኔዓለም እውነቴን እኮ ነው ጋይስ። እኔ አሁን ጥያቄ የሆነብኝ ነገር እኛን እያካበድን ያለ ነው ወይስ ነገሮች ናቸው እኛ ላይ እየከበዱብን ያሉት? እኔ አልገባኝም። እንኳን የወለደች እንኳን ምን ያለችም አትመስልም። እኔ ደግሞ እንደ ሀገር ይመስሉኝ በቃ የሆነ አራስ ውጭ አትወጣም ይባላል። አራሷን መጻኗን ብቻዋን አትቀመጥም ይባላል። ፀሐይ ላይ አትወጣም ይባላል። እኛ ሀገር እኮ ተሳሰታችሁ እንኳን ትንሽ ወጣ ካለችሁ አቤቱ ወይ አሰደብሽን ሰው የላትም ልታስብይ ነው ወይ? አዎ መቀመጡ ስልችት ብሏችሁ እንደው የሽንት ጨርቅም ወይ የሆነ ነገርም ልብሱንም የልጃችሁንም ልብስም ልጠብካል የሽንት ጨርቅ የለም መቼም ጊዜው ዳይፐር ነው። በኔ ጊዜ መስሎኝ እኮ እኔ እንዴት ተወለድኩበት መስሎኝ ነው። አይ እኔ ገረመኝ እኮ ጋይስ። እውነቴን መድኃኔዓለም እውነቴን እኮ እናንተ ምንም የለም። አላመማት፣ አልቆረጣት፣ አልፈለጣት። መችቡሷን ግጥም ማርጋን የበላችሁ ወፍ የለም። ይኸው በጠራራ ፀሐይ ጥርር ተባለ ፀሐይ ልጇን ይዛ ውሽ ቂን ትላለች። ምንም የለም። እና የገረመኝ ነገር መጋኛው እኛ ላይ ሲሆን ነው እንዴ? እኛ ላይ ነው እንዴ መጋኛው የሚበረታው? ምቹ የሚያጣመመን እኛ ላይ ሲሆን ነው እንዴ? እዚህ የለም እንዴ መጋኛም የለም ምችም የለም። ሸዋዳ ጋይስ። አይ እኔ ደግሞ እንደ ሀገር ይመስሉ የተሳቀቀ ሞቱ እኮ በወጣች ቁጥር አረ ምናምን ፀሐይ ፊሻምስ ምናምን እላለሁ። የምን ፀሐይ የምን እንትን እናቴ። ውድ አድማጮቻችንና ተመልካቾቻችን በዚህ ቪዲዮ እንደሳቁና እንደተዝናኑ ተስፋም እናደርጋለን። አሁን ደግሞ በጣም አዝናኝና በጣም ትምህርታዊ የሆኑ ቪዲዮዎችን ለእናንተም የማስዳምጣችሁ ይሆናል። በቃለ መጠይቁም ሰውየው እንዴት ያለ ቃለ መጠይቅ ተደረገለትም እሱ ደግሞ እንዴት ያለ ምላሾችን መለሰም የሚለውንም በደንብ አሁን የማስዳምጣችሁ ይሆናል። አሁን ወደ ቪዲዮው እንዲሁም አለፍን። በጣም ወድጄ ነው ያገባው፣ ግን ታስጠላኝ ነበር። እኔ በሰዓቱ እንግዲህ ተጋብተን በሶስተኛ ወራችን እና ይመስለኛል በአጠገቤ እንድታልፍ አልፈልግም ነበር። ሽታህን የምትቀባውን ሽቶ በጣም ነበር የምወደው። ከዛ በኋላ ይጠላሹ ማለት ነው። እስካሁን ጠልቼዋለሁ። ጣልኩ የዛኔ ወላሂ ጠላሁት ማለት በቃ ስታልፍ ትሸተኝ ነበረ። የእውነት ማለት በቃ መጀመሪያ የማውቀው ጠረን አይደለም፣ በጣም የሚያስጠላ ጠረን ነው ምናምን። የባህሪ መለዋወጦች ነበሩ። በጣም ይከፋኝ ነበር አስታውሳለሁ። በኋላ ላይ ነው እንደውም ጀበናው ለምን ወደዚህ ዞረ ብለሽ ኩትናደጅ ነበር። እንዴ አይደል ያረኩት ማን ያዞረው? በጣም ኢምንተ ነገሮች አናድሽ ነበር። አንዳንድ እቃዎች ደግሞ ጠልቻቸዋለሁ ካልወጡ ምናምን ቲቪ ስታንድ ካልወጣ በየት እዚህ
አዎ እና እንዳልከው ምናልባት እኔ እናንተ አንድ መስሪያ ቤት ሰርተን ስለሆነ የተጋባ ነው ያ ማለት የመጋባቱ ምናምን ሐሳቡ ባይኖረንም ቢያንስ ለአንድ አመት ያህል የስራ ባልደረባ ነበርንና ይሄ ሪል የሆነ ማንነታችን እንተዋወቃለን ብዬ አስባለሁ አንድ ሩም ውስጥ ስለነበርን ከዛ በኋላ ልክ ስንጋባ በርግጥ ደግሞ ማታቃቸው ማንነቶች አሉ እኔ ማላቃቸው ማንነቶች አሉ ከስራ ኢንቫይሮንመንት ውጭ ደግሞ ያለ ህይወት አለ አይደለ እሱ ነገር ለኛ አዲስ ነው ስንጋባ ምናልባት ደግሞ አሁን ከየትም የማይተዋወቁ ሰዎች ደግሞ ልክ እንዲተጋብተው ወዲያው እርግዝና ቢፈጠርና እኔ ጋር የነበሩ ስሜቶች አሁን የሆርሞን መለወጦች በጣም ብዙ የባህሪ ለውጥን ያመጣሉ በጣም ብዙ ማለት ነውና እንዴ ማላቀው ባህሪው እንዲ ነው እንዲያገባዋት የሚያስብሉ አይነት ነገሮች ይፈጠራሉና የኔ ማንነት አልነበረም በሰዓቱ ነገሮች ካለፉ በኋላ ምናምን ሳያቸው በቃ ያበሳጨኛል እኔ በጣም ወድጄ ነው ያገባው ግን ታስጠላኝ ነበር በቃ ባላይክ ማለት የሆነ ሳለ ደግሞ እንትን ስታልፍ ማለት ነው ወይኔ በቃ እንደዚህ ነበር ምለው እንዲ በቃ ማለት የጀመረኝ በጣም ከመወደው ነገር ነው መጥላት የጀመርኩትና ትንሽ እሱ ከባድ ነው እና የናንተንም ወይ ደግሞ ይሄ ባል ምንለውን ነገር በጣም ይፈትናል ትግስቱን ይፈትናል የምር ደግሞ መረዳት የሚባለው ነገር የሆርሞን ቼንጅ መኖሩን አምኖ መቀበል እሱ ይፈልጋል ምናምን እንጂ በጣም ከባድ ጊዜ አሳልፈናል እውነቱን ለመናገር ሚስት ምን አይነት ባል ነው እንደምትለው ሁሉ ባልም ደግሞ እነዛ ሁሉ ባህሪያቶች ሲቀያየሩ ምን አይነት ሚስት ቀየረ ነው እንደ ሰጡኝ ምናምን እህቷን ነው እንደ ሰጡኝ ምን አድርገውኝ ነው ምናምን ሊልም ይችላል ብለሃል እንዴ እኔ አላልኩም ግን ሊል ይችላል ማለት ኮምፕሊትሊ ለይት ያለ ማንነት ሊሆን ስለሚችል ማለት ነው ግን አንደርስታንድ መደረግ ደግሞ ያስፈልጋል ኦኬ ሁኔታው ነው የሆርሞን ለውጥ ነው ምናምን አንዳንዴ እንኳን አይደለም ሆርሞን የምግብ ለውጥ እንኳን ምን ያህል ተጽዕኖ ሊፈጥር እንደሚችል እናውቀዋለን ምን በላው ምግብ ሲቀየር እንኳን በጣም ነው ሰውነታችን እንደሚል ሆርሞንን የሚያክል ኢሞሽን ምናምን የሚቀያየር ነገር ሲፈጠር ደግሞ ብዙ ነገር ሜስዳፕ ይሆናል አይ ቲንክ የብዙ ትዳሮች መፍረስ ምክንያትም ሊሆን ይችላል አንደርስታንድ ካልተደረገ በቃ እርጉዝ ነች ሺዝ እርግዝና ላይ ነች ሶ አንደርስታንድ መደረግ አለባት ወደሚለው መምጣት ያስፈልጋል አይ ቲንክ አንዳንድ ባሎች ሴቶች እርጉዝ ሲሆኑ ይቀብጣሉ ሚል እንትና እምነት ያላቸው ይመስለኛል አንዳንዴ የሚያሳዩት ነገር በቃ እርጉዝ ስለሆነች ነው ብቻ ማይባል ሊመስል ይችላል ሶ ያንን ደግሞ ኮምፕሮማይዝ ማድረግ የማይችሉ ባሎች ሊኖሩ ይችላሉ ሰዎች እንደዚህ እርጉዝ ሚስቶቻቸውን ማልትሪት የሚያደርጉበት ወይም ደግሞ በስርዓት ትሪት ላይ ያደርጉ ከሚችሉበት ምክንያቶች ውስጥ አንዱ ስሜቱን ስለማያምኑት ነው ይባላልና ግን የስሜቱን ዴፕስ ምን ያህል ጥልቅ እንደሆነ የተረዳ ሰው ግን ምንም አይነት ነገር ቢሆን ሃንድል ማድረግ ብዙ የሚከብደው አይመስለኝም ውድ አድማጮቻችንና ተመልካቾቻችን አሁን ደግሞ የውጭ ሀገር ኑሮ ምን ይመስላል የሚለውንም ለእናንተም በቪዲዮ አሁን የማስዳምጣችሁ ይሆናል አሁን ወደ ቪዲዮም እንዲሁም አለፍን ዶሮ ያማረው ማን ነው ፈረሰኛ የሚበላው እኔ ነኝ ያው እኔ እንዳደረኩ ቁጠሩት ማለት ሰራው እንዴ ለሰውየው ነው የምንሰጠው ወይ አባወራችሁ አይደል እኔ አባወራችሁ ሁሌ አባወራ ይቀየራል እንደንቺ ዶሳችሁ እናታችን ነሽ ያው የእንትኑ አሬ መከተለኝ ምክትል አባወራ እሷ ምክትል አባወራ ነች ያው ሰላም ልጅ ነው የሚታዘዘው መቼም ሻልጫውን በስማም ምግብ ያማረው ይምጣ ይብላ የኔ ውዶች እንዳይከፋችሁ እሺ ፏፈሽ ብላችሁ ውላችሁ ዋሉ እንዳይደብራችሁ የኔ ቆንጆ ልጅ ላስተናጋጅማ አይቤ በቀደም ማነው ቪዲዮ ላይ ሰራውት መሰለና እንዴት አባቱ እንደሚያመር ጋይስ አይብ መሰላችሁ መጠጡ መጥቷል ቆይ በኋላ ይሄው ቆንጆ መልካም ባልን ንብላ እስቲ ያሳይልኝ ነው ያላ ስማ ብሎ ተስከብሳ ደውላ ሰላም ላይ እዚህ ጋር ወንበሩ ላይ
እንግዲህ የቤት ጥበት አለብን። ሴትዮዋ 6 ግን አሁን እናንተ እኮ ሁለታችሁ ትሄዳላችሁ። ማን ያለው ትሄዳላችሁ? ወራይዱ እንዴ አይወጣም እኮ መተው ጋይስ ሹሃዳ እንደዚህ ገና አስበይ ጀበና እንተከለው እንዳታረጉት። አይ ጫማ እንትን ጊዜው ሰዓቱም የለም። ስለ መድኃኒዓለም አሁን ሴትዮዋ ትነሳለች። እንደው ስለ መድኃኒዓለም አይ አትበሉ መጣችሁ አንቺ ተያላ ያ እስማ ቁጭ በያ እንዴ ነው ደግሞ ተቀመጣለች። አንተ ልንገባ ነው ያዙ በቃ ስልክ አረኔ እዚህ ቤት ስልክ ምን ላድርግ? ስልክ አቁሙ በቃ ብሉ። አንቺ አስቀምጠሽ አትቀምጪ። እህል እኮ ክቡር እኮ ነው ያላ እስማ መንፈስ ቅዱስ ስላሴ ስም ያዙ እንኳን አደረሳችሁ። ማንም ዳጎሰና ቢዝም ብለሽ ማንም አያጎርስሽ። ግን ቁጭ ብዬ ነው አጉርስ ነው መሰለኝ ነው መሰለኝ ምን ማለት ነው ባል እኔ የሆነ ሶሉሽን ነገር እሺ ማን ወራሽ አደረገሽ አንቺ ያለ ላይ እዚህ ጋር እኔ እንግዲህ ማጉረሳችን ይቀርታ ወደ ብለ ነው ቦታ ስለጠበበ ነው ማም ቢልፍቱ ዲኬ ሁለት እናት አለሽ አንቺ እና እኔ ጉርሻ አልወድምሽ የኔ ጉርሻ እና ጉርሻ እንዲማር አላይባል ድንጌ ያላ ወጥ ዛፍስፊው ውድ አድማጮቻችንና ተመልካቾቻችን ለዛሬ ይዘንላችሁ የመጣ ነው ቪዲዮ ይህንን ይመስል ነበር። ዘናና ፈታ እንዳላችሁ ተስፋ እናደርጋለን። በሌላ ቪዲዮ አጠር መጠን ባሉ በጣም አስቂኝና አዝናኝ በሆኑ ቪዲዮዎች እስከምንገናኝ ድረስ በያላችሁበት ሰላም ቆዩልን። ለቻናላችን አዲስ ሆናችሁ ሰብስክራይብ እና የደውል ምልክቱን ሚጫኑ እንዲሁም ቤተሰብ ኢትዮጵያ ለዘላለም ትኑር።